ሱሱ ይላል። እሺ ካሮት ዘይት ይደረጋል። You bring me down for all to see, then switch it up and treat me right. You promise sun, but you bring rain. I still love what you do to me. The highest highs, the lowest lows. Combine ይደረጋል ይላል። You take me to every extreme. Can't get enough. Please let me be. But I love what you do. የምግብ ዘይት፣ ካሮት፣ ቀይ ሽንኩርት፣ ጨው፣ ቁንዶ በርበሬና የተከተፈ ቃሪያ በማድረግ አንድ ላይ ጥብስ ማድረግ። ከላይ እንቁላል መጨመርና በደንብ እንዲፈረፈር አድርጎ ማብሰል። ተቀቅሎ የተዘጋጀ ፓስታ ከላይ መጨመር፣ ላይት ሶይ ሶስ መጨመርና ሚክስ ማድረግ። በመጨረሻም የሰራሁት ምግብ እንደዚህ ቆንጆ ሆኖ ደረሰ። ለራሴ እንደዚህ አቀረብኩ። የቀሩትን 2 ፖርሽኖች ለምስኪኖች ሼር አድርጌያለሁ። ሱሱ በድጋሚ ባቂና ነቲ ዘይት ይደረጋል። እሺ የማይጨመርበት ነገር የለም። ውሃ አንድ ላይ ፈጫል። አቤት 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 እንደዚህ አይነት ምግብ አይጨመርም። ዋው 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 ኢንዶሚ ወይ ይቀቀላል። ይቀላቀላል፣ ይጠበሳል። የምን ፒዛ ውጭ ወጥቶ መብላት ነው? እንደዚህ ቤት ውስጥ ሰርቶ መብላት ነው። ሩዙን ለማዘጋጀት ሽንኩርት፣ ድንች፣ ካሮት፣ ቃሪያ እና ቲማቲም ተጠቅሜያለሁ። አስቀድመን ቶሎ እንዲበስልልን ድንችና ካሮቱን እናገነፍላለን። 5 የሾርባ ማንኪያ የምግብ ዘይት ጨምረን ድንችና ካሮቱን አስቀድመን እንጠብሳለን። ለተወሰነ ደቂቃ ከጠበስነው በኋላ ሽንኩርት እንጨምራለን። የተጠቀምኳቸውን የግብአት መጠን እንዲሁም የማጣፈጫ ቅመሞች ርዕስ መጻፊያው ላይ ታገኙታላችሁ። 2 ረጃጅም የቀረፋ እንጨት እንጨምራለን። የተከተፈ ቲማቲም እንጨምራለን። መለኛ ላይ ያያችሁትን የምግብ አይነት በቤት ውስጥ ከሞከራችሁት ቴሌግራም ላይ መለኛ ግሩፕ ብላችሁ በመግባት ላኩልን። 2 የሾርባ ማንኪያ ሶይ ሶስ እንጨምራለን። አሁን የዶሮ መረቅ እንጨምራለን። የዶሮ መረቅ አዘገጃጀት እዚሁ ገጻችን ላይ ይገኛል። ፓፕሪካ፣ ሮዝመሪ፣ ቁንዶ በርበሬ፣ ቀረፋ፣ የነጭ ሽንኩርት ዱቄት እና የዝንጅብል ዱቄት እንጨምራለን። ሁሉም የዘረዘርናቸው የቅመም አይነቶች አዘገጃጀት እዚሁ ገጻችን ላይ ይገኛል። 2 የሾርባ ማንኪያ የቲማቲም ድልህ እንጨምራለን። ቀደም የጨመርናቸውን የቀረፋ እንጨቶች አሁን እናወጣለን። ለመቅመስ ያህል ትንሽ ጨው እንጨምራለን። ያዘጋጀነውን ቃሪያ እንጨምራለን። አሁን የሩዝ ስልሳችን ዝግጁ ሆኗል። የተቀቀለ ሩዝ ጨምረን በደንብ አድርገን እንቀላቅለዋለን። በምትቀላቅሉበት ወቅት ሩዙ እንዳይቦካባችሁ ቀስ እያላችሁ ቀላቅሉት። ሩዝ በቲማቲም ስልስ ይህንን ይመስላል። በመለኛ ገጽ በሚቀጥለው እንዳሳያችሁ የምትፈልጉት የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልኝ። እናመሰግናለን።